ምክር ዓለም በዓለም ሚዲያ በዓለማችን ላይ 92 ሚሊዮን የሚጠጉ ሰራተኞች በ2030 ሙሉ በሙሉ ስራቸውን ሊያጡ እንደሚችሉ የዓለም የኢኮኖሚክ ፎረም ትንበያ ያመለክታል። ለእነዚህ የሥራ መደቦች መጥፋት እንደ ዋነኛ ምክንያት የተጠቀሰው ደግሞ አርቲፊሻል ኢንተለጀንስ ወይንም ሰው ሰራሽ አስተውሎት ነው ተብሏል። በ2030 ሊጠፉ ይችላሉ የተባሉት የሥራ ዘርፎች እንደሚከተለው ይሆናል። የፖስታ አገልግሎት ጸሐፊዎች፣ የባንክ ከፋዮች ወይም ቴለርስ፣ የችርቻሮ ገንዘብ ተቀባዮችና የትኬት ጸሐፊዎች፣ የአስተዳደር ረዳቶችና ዋና ጸሐፊዎች፣ የህትመትና ተዛማጅ ሰራተኞች፣ የሂሳብ አያያዝ፣ የመጽሐፍ አዘዋዋሪዎችና የደሞዝ ፔሮል ሰራተኞች፣ የመጓጓዣ አስተናጋጆችና መሪዎች፣ ቤት ለቤት የሚሸጡ ሰራተኞች፣ ግራፊክ ዲዛይነሮች፣ ቅሬታ ሰሚዎች፣ ፈታኞችና መርማሪዎች፣ የህግ ባለስልጣናት፣ የህግ ጸሐፊዎች፣ ቴሌ ማርኬቶች፣ መሰረታዊ የአይሲቲ ድጋፍ ሰራተኞች፣ የማሽን ኦፕሬተሮች፣ የመጋዘን ሰራተኞች፣ የኢንሹራንስ አዘጋጆችና የጉዞ ወኪሎች ናቸው። በእነዚህ የሥራ ዘርፍ ያላችሁ ራሳችሁን ከወዲሁ አዘጋጁ ለማለት እንፈልጋለን። ስለ አርቲፊሻል ኢንተለጀንስ ትንሽ ነገር እንበላችሁ። አርቲፊሻል ኢንተለጀንስ ማለት የሰው ልጅ የማሰብ ችሎታን በተለይም እንደ መማር፣ ችግር የመፍታትና ውሳኔ የመስጠት ብቃቶችን የሚሞክሩ ማሽኖችን ወይንም ደግሞ የኮምፒውተር ስርዓቶችን የመፍጠር ቴክኖሎጂ ነው። ስለ አርቲፊሻል ኢንተለጀንስ ሰፊ መረጃ ነገ ማታ በዓለም ሚዲያ የዩቲዩብ ቻናል ይጠብቁን። መልካም ጊዜ ተመኘን።